ሰላም እንደምናላችሁ አሁን የተሰማ ሰበር መረጃዎችንም ይዘናል። በቅድሚያም አንኳር መረጃዎችን እናስደምጣችኋለን። መካከለኛው ምስራቅ በእሳት እየተቃጠለ ነው። በአንድ ሌሊት የተለወጠ ዓለምም። ትናንት ሌሊት ከተሞች እንደ ፊልም ትዕይንት ተነቃቅተዋል። በዱባይ ሰማይ ላይ እሳትና ጭስ ታይቷልም። በቴል አቪቭ መኖሪያ ህንፃዎች በሚሳኤል ተመተዋል። በዶሃ ፍንዳታ ድምፅ ከሰማይ ተሰምቷልም። ይህ ሁሉ በአንድ አገር የተነሳ እሱም ኢራን ነችም። ኢራን በአጸፋ ጥቃት መጀመሯን አስታውቃለች። የተባበሩት አረብ ኤሚሬቶች ዓለም አቀፍ አየር ማረፊያን ጨምሮ በዱባይ ያሉ ኢላማዎች ተመቱ ተብሎ ተዘግቧልም። በማዕከላዊ ቴል አቪቭ ውስጥ ህንፃዎች ተጎድተዋል ተብሏል። ነገር ግን ይህ ብቻ አይደለም። ከ40 ዓመታት በላይ ኢራንን የመሩት አያቶላ አሊ ካሜኒ መገደላቸው ተነግሮ ይህ ዜና ኢራንን እንደ መሬት መንቀጥቀጥ አናውጧልም። አንዳንዶች በሐዘን አደባባይ ወጥተዋል፣ ሌሎች ግን ዝም ብለው እየተመለከቱ ነው። በዚህ መካከል አዲስ ወታደራዊ አመራር ተሾሟል። አህመድ ቫይዲ የኢራን እስላማዊ አብዮታዊ ዘብ አዲስ አዛዥ ሆነው ተሾመዋልም። ይህ ውሳኔ የጦርነት እሳት እንዲበልጥ ያደርገዋልን። በተጨማሪም የእስራኤል አየር ኃይል በኢራን ላይ በፈጸመው ጥቃት 30 ከፍተኛ ባለስልጣናትን ተገደሉ ተብሏልም። ይህ ክስተት በእስራኤልና በዩናይትድ ስቴትስ ጋር ቀጥታ ግጭት ይመራልን? ዛሬ ጥያቄ አንድ ነው። ይህ ክስተት ክልሉ ወደ ሙሉ ጦርነት ይገባል ወይስ አጭር ጊዜ የሚቆይ አጸፋ ጥቃት ብቻ ነው? የአሜሪካ የጦር ሰፈሮች በመካከለኛው ምስራቅ ውስጥ ቀጣይ ኢላማ ይሆናሉ። የሚወጡት ምስሎች ከተሞች እየተቃጠሉ እንዳሉ ያሳያሉ። ነገር ግን እውነቱ ምን ያህል ነው? መረጃዎቹ እስካሁን በተለያዩ ምንጮች እየተዘገቡ ይገኛሉ። በዛሬው መረጃችን በዱባይ የተመቱ ቦታዎች፣ በቴል አቪቭ የደረሰ ጉዳት፣ በዶሃ የተሰማው ፍንዳታ፣ ከካሜኒ ሞት በኋላ የተፈጠረው ፖለቲካዊ መንቀጥቀጥ፣ ሁሉም በዝርዝር እናቀርባለን። እናንተስ ምን ታስባላችሁ? ይህ የሶስተኛው ዓለም ጦርነት መጀመሪያ ነው ወይስ የፖለቲካ ኃይል ማሳያ ብቻ? አስተያየታችሁን በኮሜንትም ጻፉልን። በቅድሚያ ቪዲዮ ላይክ፣ ሰብስክራይብ በማድረግ እንድትጀምሩትም በአክብሮትም እንጠይቃለን። ወደ ዝርዝር መረጃዎች ገብተናልም። ዱባይና እስራኤል ውስጥ የተፈጸመውን የኢራን ጥቃት የሚያሳዩ ምስሎች ኢራን ትናንት ሌሊትና ዛሬ ዱባይና እስራኤል ላይ በፈጸመችው ጥቃቶች የደረሰውን ጉዳት የሚያሳዩ ምስሎች እየወጡ ይገኛሉ። ኢራን ምሽት ላይ የተባበሩት አረብ ኤሚሬቶች ዓለም አቀፍ አየር ማረፊያን ጨምሮ በዱባይ የሚገኙ ኢላማዎችን አጥቅታለችም። በተጨማሪም ቅዳሜ ሌሊት የተወነጨፈው የኢራን ሚሳኤሎች በማዕከላዊ ቴል አቪቭ ውስጥ የሚገኙ መኖሪያ ህንፃዎችን መጥተዋልም። እንዲሁም ኢራን የአጸፋ ጥቃት መፈጸም መጀመሯን ተከትሎ ዶሃ ውስጥ ፍንዳታዎች ተሰምተዋልም። በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እያደረገች ያለችው ኢራን በባህረ ሰላጤዋ አገራት ላይ የምትፈጽመውን ጥቃት በድጋሚ ጀምራለችም። ዛሬ ጠዋት በኳታር ዋና ከተማ ዶሃ ውስጥ ከፍተኛ ፍንዳታ ተሰምቷል። በከተማዋ ሰማይ ላይ ወደ ላይ የሚጎን ጭስ ታይቷልም። የኳታር አገር ውስጥ ደህንነት ሚኒስቴር እንዲከሽፍ በተደረገ ሚሳኤል ስብርባሪ ምክንያት በከተማ የሚገኝ ኢንዱስትሪ ዞን ውስጥ የተከሰተው መጠነኛ የእሳት አደጋ ለመቆጣጠር እየሰራ መሆኑን አስታውቋልም። የኳታር ባለስልጣናት ሌሊት ላይ በሰጡት ጋዜጣዊ መግለጫ ኢራን ትናንት ብቻ 65 ሚሳኤሎችንና 12 ድሮኖችን ማስወንጨፏን ተናግሯልም። አብዛኞቹ ተወንጫፊዎች እንዲከሽፉ ቢደረጉም ጉዳት ያደረሱ መኖራቸውን ገልጸዋል። በወደቁ ስብርባሪዎች ምክንያት 8 ሰዎች እንደተጎዱም አክለዋል። በተጨማሪም ዛሬ ጠዋት በዱባይና በባህሬን ዋና ከተማ ማናማ ፍንዳታዎች ተሰምተዋል። በኦማን የንግድ ወደብ ላይ የድሮን ጥቃት እንደተፈጸመ የአገሪቱ መንግስት ዜና ወኪል ዘግቧልም። በሌላ በኩል የኢራን ጄቶች በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን መደብደባቸው ተዘግቧልም። የኢራን የአየር ኃይል አብራሪዎች በባህረ ሰላጤው አገራትና በኢራቅ ኩርዲስታን ግዛት የሚገኙ የአሜሪካ የጦር ሰፈሮች ላይ በተሳካ ሁኔታ ድብደባ መፈጸማቸው የአገሪቱ መንግስት የዜና ወኪል የሆነው ኢርና ዘግቧልም። የኢራን ጦር ጄት አብራሪዎች በጦር ሰፈሮች ላይ የተሳካ ጥቃት የፈጸሙት በተለያዩ ምዕራፎች እንደሆነ ገልጿልም። ሁሉም በቀጠናው የሚገኙ የጠላት ወታደራዊ ማዕከላት በአየር ኃይሉ ተዋጊ ጄቶች የማድረስ አቅም ስር እንደሚገኙ አክለዋልም። በተያያዘ ዜና ኢራን በባህረ ሰላጤው በሚገኙ የአሜሪካ አገራት ላይ የፈጸመችውን ጥቃት ተከትሎ በከተሞች ጭስና በእሳት ታይቷልም። ይህን ሁኔታ የሚያሳዩ ምስሎችም መውጣት ጀምሯልም። ትናንት ሌሊትና ዛሬ ጠዋት የተነሱት
እነዚህ ምስሎች በባህሬን ዋና ከተማ ማናማና በተባበሩት አረብ ኤሚሬቶች ጀበል አሊ ወደብ የተከሰተውን እሳት ያሳያሉ። እንዲሁም ኢራናውያን በመሪያቸው ሞት ሐዘናቸውን ለመግለጽ አደባባይ ወጥተዋል። 4 አስርተ ዓመታት ለሚጠጋ ጊዜ ኢራንን በጠቅላይ መሪነት ያስተዳደሩት አያቶላ አሊ ካሜኒ መገደልን ተከትሎ ዜጎች አደባባይ ወጥተው ሐዘናቸውን እየገለጹ ይገኛሉ። እስራኤልና አሜሪካ በፈጸሙት ጥቃት ከቅርብ ጊዜ የቤተሰብ አባሎቻቸውና ከፍተኛ ሀገሪቱ ባለስልጣናት ጋር የተገደሉት ጠቅላይ መሪው ሞት ኢራናውያን ለሁለት ከፍሏል። በሀገር ውስጥና በውጭ ያሉ አገሪቱ ዜጎች በመሪው እልፈት ሐዘናቸውና ደስታቸውን ሲገልጹ መታየታቸው ተዘግቧል። ለእስላማዊ ኢራን ሪፐብሊክ መንግስት ከባድ ጉዳት ለሆነው የካሜኒ ሞት ከአንድ ወር በላይ የሚቆይ የሐዘን ጊዜ ታውጇል። የአገሪቱ ቴሌቪዥን አቅራቢ በከባድ ሐዘንና እንባ እየተናነቀው የመሪው ሞት ካወጀ በኋላ በዋና ከተማዋ ቴህራን ከፍተኛ ቁጥር ያላቸው ኢራናውያን ሐዘናቸውን ለመግለጽ አደባባይ ወጥተዋል። በስተመጨረሻም የኢራን አብዮታዊ ዘብ አዲስ አዛዥ ተሾሙለታል። አህመድ አይዲ ኢመር እስላማዊ አብዮታዊ ዘብ አዲስ ዋና አዛዥ ሆነው ተሾሟል። ወታደራዊውን ሲመሩ የነበሩት ጀነራል መሐመድ ፑክበር እስራኤልና አሜሪካ ቅዳሜ ዕለት ኢራን ላይ በፈጸሙት ጥቃት ተገድለዋል። አብዮታዊ ዘብ ኢራን ውስጥ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ኃይሎችን የሚያንቀሳቅስ ዋና ኃይል ሲሆን የተዋቀረውን የሀገሪቱ መደበኛ ጦር ተነጥሎ ነው። አሜሪካና እስራኤል በፈጸሙት ጥቃት በርካታ ኢራን ከፍተኛ ወታደራዊ አዛዦች መገደላቸውን ተከትሎ በአሁኑ ሰዓት የኢራን ወታደራዊ ኃይል በማን እየተመራ ነው የሚለው እያነጋገረ ይገኛል። በኢራን መገናኛ ብዙሃን ዘገባዎች መሰረት ሜጀር ጀነራል አሊ አብዱላይ ወታደራዊ ኃይሉን እየመሩ ይመስላል። ሜጀር ጀነራሉ ኢራን ጦርና በአብዮታዊ ዘብ መካከል ሆኖ የሀገሪቱ መከላከያ ሰራዊት የሚያስተባብረው የዋተም አል አንቢያ ማዕከላዊ ዋና መስሪያ ቤት አዛዥ ናቸው። ሜጀር ጀነራሉ ኢራን ለጠላቶች ዛቻ ምላሽ የምትሰጠው በጦር ግንባር ነው ብለዋል። ጦር ኃይሎቹ ዝግጁነት ከመቼም በላይ ከፍተኛ ደረጃ ላይ እንደሚገኝ ተናግረዋል። አብዱላይ ኢራን ኢራቅ ውስጥ የሚገኝ የአሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን ተከትሎ በዋሽንግተን ማዕቀብ ከተላባቸው ወታደራዊ አዛዦች አንዱ ናቸው። እንዲሁም የእስራኤል አየር ኃይል ቅዳሜ ዕለት ኢራን ላይ በተፈጸመው ጥቃት ጠቅላይ መሪው አያቶላ አሊ ካሜኒን ጨምሮ በአጠቃላይ 30 አገሪቱን ከፍተኛ ባለስልጣናት መግደሉ ተነግሯል። ቻናል 12 የተባለው የእስራኤል ቴሌቪዥን እንደዘገበው ኢላማ የተደረጉት መሪዎች የተገደሉት ጥቃቱ በተጀመረ በመጀመሪያው ግማሽ ደቂቃ ላይ መሆኑን አመላክቷል። ጨምሮም የእስራኤል የፖለቲካና የደህንነት ባለስልጣናት ኢራን ላይ የተከፈተው ጥቃት ጅማሬ እንደሆነና ዘመቻው ለቀጣይ በርካታ ቀናት እንደሚቀጥል መናገራቸው ዘግቧል። የተረጋገጡ መረጃዎች እንድታችሁ ሰብስክራይብ፣ ላይክ እንድታደርጉም በአክብሮት እንጠይቃለን። መልካም ጊዜ እንደሁላችሁም እንመኛለን።